የሰው ልጅ እንግዲህ ህልሙ ለማሳካትና ከግቡ ለመድረስ ነገን በማሰብና ፈጣሪን ተስፋ በማድረግ በባህር፣ በየብስ፣ በአየር ጉዞን ያደርጋል። አብዛኞቹ ጉዞዎች የተሳኩ ይሆናሉ። አንዳንዶቹ ግን አስደንጋጭና ያልተጠበቁ ሲሆኑ በሰላም የወጡ ሰዎች ህይወታቸው ሲያጡ፣ ሌሎች ደግሞ አካላቸው ቆስሎም ቢሆን ቤተሰባቸውን ይቀላቀላሉ። አንዳንድ ጊዜ ግን በሚገርም ሁኔታ በሰላም ተነስተው ከቤታቸው የወጡ ሰዎች ምጥቅ ጉሰንጥ ሳይታወቅ ደብዛቸው ጠፍተው ይቀራሉ። በዚህ ቪዲዮ በሰላም ተነስተው ከነ ተሳፋሪዎቻቸው የት እንደገቡ የጠፉ 7 አውሮፕላኖች እናያለን። ሰላም እንዴት ናችሁ? በዚህ ቻናል እንግዲህ በማጣፈጫችን የተለያዩ ዘና ፈታ የሚያደርጉ እንዲሁም የሚያስገርሙ ቪዲዮዎች ያየን አብረን ሪያክት እናደርጋለን። እንዲሁም በሁለተኛ ክፍል ሳይዝ ቱራችን ላይ ዓለም አቀፍ እውነት ያላቸው ታሪኮች ክሽን አድርጌ ያቀርብላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ወደ በረራው በማጣፈጫችን እንግዲህ የተለያዩ ዘና ፈታ የሚያደርጉ እንዲሁም የሚያስገርሙ ቪዲዮዎች ያየን አብረን ሪያክት እናደርጋለን። ለዛሬ ያስኩላችሁ ቪዲዮዎች እስቲ አይተናችሁ እንምጣ። አሁን የተነስተ ያገለግላል ብሎ ነው የሚለፉት። በእናታችሁ ለፉ ቢላችሁ ነው እንዴ ተነስታ መጀመረች። እቺ ምክርም ናት። ዋው ይህ ሰውዬ ባይዞ በጣም ነው የተመቸኝ። ምክንያቱም ህፃኑ ባያድነው የሚፈጠረው ነገር አስባችኋል? በዚህ ቁልቁለት ወደታች ሲወርድ ባይዞ አንዳንድ ጊዜ ህፃኖች እንደዚህ የምታዝናኑ ሰዎች ጥንቃቄ ማድረግ አይለያችሁ ለማለት እፈልጋለሁ በዚህ አጋጣሚ። ወደ ቀጣይ ቪዲዮአችን አዳዳናችሁ ግን የሚገርም ነው። አንዴ ዶላር ግን እንዴት እንደሚያስቀይታችሁ ደግሞ አልክም ርዝመቱ። ማዘር እንግዲህ እንኳን ደስ ያሉት ብለናል። 70 ዓመት ምናምን ሲሞላቸው የሆነ ጊፍት ነገር ሰጥቷቸው ነው መሰለኝ ፈንድቅ ያሉ ነው። ይመቻቸው ማዘር። ወይኔ ውሻ ተጫወተበት አይገልጸውም። ይዞይ ኢሪፔሊ ፍዳውን ያበላው መኪናው ላይ ወጣ። ጭራሽ ቢል ወፈከው። የዛሬ ማጣፈጫችን እንግዲህ እነዚህን ይመስሉ ነበር። እንዴት ነው ተመቻችሁ? ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉልኝ፣ አያችኋለሁ። አሁን ወደ ሳይዝ ቱራችን እናልፋለን። የግብፅ አየር መንገድ በረራ ቁጥር 804 ግንቦት 19 2016 66 ሰዎችን አሳፍሮ ከፓሪስ ፈረንሳይ ወደ ግብፅ ካይሮ መድረሻውን አድርጎ በረራውን ጀመረ። ከደረሰው ኤርባስ 300 የፍርስራሽ የዲጂታል በረራ መረጃና የኮክፒት ድምፅ መቅጆች እየተገኙ ቢሆንም አውሮፕላኑ 1300 ጫማ ጥልቀት ባለው ውሃ ውስጥ ዘልቆ የገባበት ምክንያት እስካሁንም እንቆቅልሽ እንደሆነ ነው። በምርመራው የመጀመሪያዎቹ ወራት የግብፅ አቪዬሽን ሚኒስቴር በአሸባሪዎች በተጠመደ ቦምብ ምክንያት ሊከሰት እንደሚችል በመጥቀስ በተጎጂዎቹ አስክሬን ላይ የፈንጂዎች ምልክቶች መገኘታቸውን አስታውቆ ነበር። ይሁን እንጂ የፈረንሳይ ሲቪል አቪዬሽን አደጋ ቢሮ በበኩሉ
በ2018 እንደዘገበው በበረራ ወቅት ምንም አይነት ከአሸባሪዎች ጋር የተያያዘ መረጃ እንደሌለ ጠቅሶ ነበር። አውሮፕላኑ ከራዳር ከመጥፋቱ ጥቂት ደቂቆች ቀደም ብሎ የአየር ትራፊክ ተቆጣጣሪዎች ከአውሮፕላኑ የቦርድ ሪፖርት ማድረጊያ ስርዓት ጭስ እንደነበረ ተናግረው ነበር። መረጃዎች በአውሮፕላን ውስጥ ጭስ መኖሩን ያረጋገጡ ሲሆን የፈረንሳይ ባለስልጣናት አውሮፕላኑ ያልተለመደ የግራ መታጠፍ እንደወሰደና ከዚያ በኋላ በራዳር ከመጥፋቱ በፊት በ360 ዲግሪ ወደ ቀኝ መታጠፍ እንደነበረበት ተናግረው ነበር። ቦምብ ቢፈነዳ ያ ያልተለመደ አካሄድ ነበር፣ ነገር ግን መንገዱ ጭስ በማውጣቱ ፈጣን መውረድ ያሳያል ሲሉ መርማሪዎች ተናግረዋል። ተከታዩ የፈረንሳይ ምርመራ የአደጋ መንስኤው አንድ አብራሪ በበረራ ወቅት በማብረሪያ ክፍል ውስጥ ማለትም በኮክፒቱ ውስጥ ሲጋራ በማጨሱ ምክንያት የኦክሲጅን ጭንብል በማምጣቱ ምክንያት ነው ብለው ደምድመዋል። ስለ ሟቹና ስለ አውሮፕላኑ መጥፋት ወይም መገኘት ግን ምንም የተባለ ነገር የለም። ፓናም ፍላይት 7 ህዳር 9 1957 ከሳን ፍራንሲስኮ ወደ ሆኖሉል የተነሳው ቦይንግ 377 36 ሰዎች እና 8 የአውሮፕላኑ አባላት የያዘው አውሮፕላን በውስጡ የነበሩ ሰዎች ለጉብኝት የወጡ እንደነበረ ተገልጿል። በውስጡ ድልቅቅ ያሉ የእንቅልፍ ማረፊያዎች፣ የፈረስ ጫማ ቅርጽ ያለው ኮክቴል ላውንጅ እና ባለ7 ኮርስ የራት ግብዣ፣ ካምበር እና ሻምፓኝ ያካትቱ ነበሩ። ታዲያ እነዚህ ቅንጦች ከነ አውሮፕላናቸው በድንገት ምን እንደዋጣቸው ጠፋ። የአውሮፕላኑ አስጨናቂ ጊዜ ጥሪ ሳይደረግ በድንገት የራዳር ግንኙነቱ ተቋረጠ። ከ5 ቀናት ፍለጋ በኋላ የዩኤስ የባህር ኃይል አጓጓዥ ተንሳፋፊ ፍርስራሾች አይቶ 19 አስክሬኖች ከሆኖሉል በስተ ምስራቅ 1000 ማይል ርቀት ላይ አግኝቶ ነበር። አብዛኛዎቹ ተጎጂዎች የህይወት መከላከያ ለብሰው ነበር። ይህም አውሮፕላኑ የፓሲፊክ ውቅያኖስ ለማቋረጥ መዘጋጀቱን ያሳይ ነበር ብለዋል ምርመሮች። አውሮፕላኑና የተቀሩት ሰዎች በፍጹም አልተገኙም። ምንም እንኳን ከምርመራው የተመለሱት በርካታ አካላት ውስጥ ከፍ ያለ የካርቦን ሞኖክሳይድ መጠን ቢያሳይም የሲቪል ኤሮኖቲክስ ቦርድ መታገትም ሆነ የመታገት ሁኔታ የሚያሳይ ምንም ነገር አልነበረም ብሎ ደምድመዋል። የብሪቲሽ ስታር ኤር አየር መንገድ ጥር 19 ቀን 1949 ለመርከበኞች ረዥሙን ድንግዝግዝ ቀጠና የሆነው የቤርሙዳ ትራያንግል በአቪዬሽኑ ዘመን አውሮፕላኖች በቤርሙዳ፣ ፖርቶሪኮ እና በፍሎሪዳ ደቡባዊ ጫፍ መካከል ባለው የአትላንቲክ ውቅያኖስ ውስጥ ላይ እልም ድርግም ብለው ጠፍተው ሲቀሩ እስካሁንም ቦታው ሚስጥሩ ያልታወቀ እንቆቅልሽ ሆኖ ዘልቋል። ፓይለቱ ጥሩ የአየር ሁኔታ መኖሩን ቢገልጽም ከቤርሙዳ ወደ ጃማይካ ሲጓዝ ከስታር ኤር ጋር የነበረው የራዲዮ ግንኙነት በረራው ከተነሳ ከ1 ሰዓት በኋላ በድንገት ይቋረጣል። የብሪታንያ መርማሪዎች አውሮፕላኑ ቱዶር በማርክ 4ኛ ፍርስራሽ ወይም በአውሮፕላኑ ውስጥ ያሉት የ20 ሰዎች ምልክት ማግኘት አልቻሉም። በነገራችን ላይ ያለምንም ማስረጃ መርማሪዎቹ የአደጋው መንስኤ ምን እንደሆነ አይታወቅም ብለው ለመደምደም ተገደው እናም አውሮፕላኑ ከነያዛቸው ሰዎቹ እንደወጣ ቀርተዋል። 4 ላይ ደርሰናል። እንዴት ነው ቆይታችን? ከተመቻችሁ ሰብስክራይብ እና ላይክ ማድረግ አትርሱ። የካናዳ አየር መንገድ ሐምሌ 21 ቀን 1951 የኮሪያ ጦርነት ሲቀጣጠል ዳግላስ DC-4 ከቫንኩቨር ካናዳ ተነስቶ ወደ ጃፓን ቶኪዮ በመብረር የኮሪያ አየር መንገድን ለመርዳት ተነሳ። 31 መንገደኞችና 6 የአውሮፕላኑ ሰራተኞች አሳፍሮ ከካናዳ ፓሲፊክ አየር አውሮፕላን ወደ አንኮሬጅ አላስካ ነዳጅ መሙያ ሲቃረብ ዝናብ፣ ዝቅተኛ እይታና የበረዶ ሁኔታ አጋጥሞት ነበር።
አውሮፕላኑ ከደረሰ ከ90 ደቂቃ በኋላ አካባቢ የአላስካ ፓንሃንድል አካባቢ ሲፈተሽ ምንም አይነት ችግር አልተገኘበትም ነበር። በነገራችን ላይ አሜሪካና የካናዳ የነፍስ አድን ቡድኖች ለወራት በፍለጋ አስሰውት ነበር። ነገር ግን ምንም አይነት ፍርስራሽ አላገኙም። ከነያዛቸው ሰዎቹ የዋሽታውን ቀርተዋል። ፍላይት ታይገር 739 መጋቢት 16 1962 ከወታደራዊ አውሮፕላን ይልቅ በፍላይት ታይገር መስመር በሚተዳደረው የቻርተር በረራ ላይ 93 የዩኤስ ጦር ሬንጀርስ በቪየትናም ጦርነት የመጀመሪያ ቀናት ምስጢራዊ ተልዕኮ ላይ ተልከው ወደ ሳንዲያጎ የሚያቀናውን የካሊፎርኒያ ትራቪስ አየር ኃይል ሰፈርን ለቀቁ። በጓም ነዳጅ መሙያ ካረፉ በኋላ 3 የደቡብ ቪየትናም ወታደራዊ አባላትና 11 የበረራ አባላትን የያዘ የሎክሂድ ኤል-1049 ሱፐር ህብረ ከዋክብት በሚቀጥለው በታቀደለት ማረፊያው በፊሊፕስ ክላርክ ኤርባዝ ላይ አልደረሰም። በነገራችን ላይ 1300 ሰዎች የፈጀው የፍለጋ ድግስ 144,000 ኪሎ ሜትር ላይ በመጥለቅ ቢታሰስ ምንም ሊገኝ አልቻለም። በነዳጅ ሱፐር ታንከር ውስጥ የተሳፈሩ ጣሊያናዊ ሰራተኞች በሰማይ ላይ ኃይለኛ ብርሃን ፍንዳታና 2 የእሳት ነበልባል ቁሶች አውሮፕላኑ በጠፋበት ጊዜ ወደ ውቅያኖሱ ሲወርድ ማየታቸው ዘግበዋል። አውሮፕላኑ ግን ተገኘ ለማለት በቂ ምንጭ ወይም በቂ ጥቆማ ሳይሆን ሰዎቹ እንደወጡ ቀርተዋል። የሰሜን ምዕራብ አየር መንገድ በረራ ቁጥር 2501 ሰኔ 23 1950 55 መንገደኞችና ባለ 3 ሰው መርከበኞች የያዘው የDC-4 ፕሮፐር አውሮፕላን አብራሪ እኩለ ሌሊት ላይ ሚችጋን ሐይቅ ሲቃረብ ኃይለኛ ጭጋግ መስመር ወደፊት ቀረበ። አውሮፕላኑ የአውሎ ነፋስ፣ ከባድ ትርምስ እና ተደጋጋሚ መብረቅ ቀድሞውኑ የ3 ወደ ምዕራብ በራሪዎች ወደ ሌላ ቀን እንዲዘዋወሩ አድርጓል። በቤንተን ሃርበር ሚቺጋን አቅራቢያ የሰሜን ምዕራብ አየር መንገድ አብራሪ ምክንያቱ ሳይገልጽ ከፍታውን ከ3500 ጫማ ወደ 2500 ጫማ ዝቅ ለማድረግ ፍቃድ ጠይቆ ነበር። ነገር ግን የአየር ትራፊክ ተቆጣጣሪዎች በአካባቢው ባሉ ሌሎች አውሮፕላኖች ምክንያት ጥያቄውን አልተቀበሉትም። ከደቂቃዎች በኋላ የተፈጠረው ግን በጣም አስደንጋጭ ነገር ነበር። መሬት ላይ ያሉ ምስክሮች እንደገለጹት የሚተፋ አውሮፕላን አስፈሪ ብልጭታ እንዳዩ ገልጸዋል። የዩኤስ የባህር ጠረፍ ጥበቃ ዊልዋውኪ አቅራቢያ በሚገኘው የሚቺጋን ሐይቅ ውስጥ የዘይት ፍንጣቂዎችን አግኝቶ የመጀመሪያውን ምርመራ ወይም ፍለጋ እዛ ላይ አትኩሮ ፍለጋውን ጀመረ። ሆኖም ከ2 ቀን በኋላ የፍለጋ አካላት ከደቡብ ሄቨን ሚቺጋን 10 ማይል የባህር ዳርቻ ላይ የሰሜን ምዕራብ አርማ ማለትም የጠፋ አውሮፕላን አርማና ጎማ፣ ትራስ፣ የሰው ቅሪተ አካሎች፣ ብርድ ልብስ አገኙ እና ምላሽ ሰጪዎች አውሮፕላኑ ከጠፋበት የተሳሳተ ቦታ እየፈለጉ እንደሆነ በመረዳት አቅጣጫቸውን ቀየሩ። ከ8 ኢንች በአነስተኛነት በጨለማ ዘልቀው ወደ ውስጥ ቢገቡ ጠላቂዎቹ አውሮፕላኑ ማግኘት ግን በፍጹም አልቻሉም። የብሪቲሽ ደቡብ አሜሪካ አየር መንገድ ስታር ታይገር ጥር 30 ቀን 1948 የስታር ኤርኤል አደጋ የደረሰው ሌላኛው የእንግሊዝ ደቡብ አሜሪካ አየር መንገድ ከጠፋ ከ1 ዓመት ባነሰ ጊዜ ውስጥ ነበር። 31 ሰዎች አሳፍሮ የነበረው ስታር ታይገር ከአዙሪስ ተነስቶ በረራው ወደ ቤርሙዳ የአየር ክልል ከመግባቱ ጥቂት ቀደም ብሎ መደበኛ የሬዲዮ ግንኙነት ነበር። አውሮፕላኑ ግን አላረፈም እና ከአውቶዶር ውስጥ ምንም አይነት የአስጨናቂ መልእክት አልወጣም። ከ5 ቀናት የፈጀው የፍለጋ ድግስ
ጥረት ምንም አይነት የፍርስራሽ ሳይገኝ ቀርቷል። መርማሪዎቹ የአየር መንገዱ ዕጣ ፈንታ ያልተፈታ እንቆቅልሽ እንደሆነ ደምድመዋል። ይፋው የምርመራ ዘገባዎች እንደሚሉት ከዚያ በኋላ ለምርመራ ምንም አይነት ግራ የሚያጋባ ችግር አልቀረበም በማለት ሌላኛው መደምደሚያቸው አድርገውታል። እና አየር መንገዱ ለመፈለግም ይሁን እርሙ ለማውጣት ምንም አይነት ፍንጭ አጥቶ ነገሩ ለሰሚ ነጋሪ ግራ የገባ ነገር ሆኖበት ጓዙን ጠቅልሎ ገብቷል። ተስፋቸውን አለምልመው ወዳጅ ዘመዶቻቸውን ተሰናብተው ጉዞአቸውን የጀመሩ ሰዎች በስተመጨረሻ አሉም ሞቱም ለማለት ቸግሮ ተሰውረው ቀርተዋል። ዓለማችን ከስፋቷ ትሰፋለች።